ዛሬ ስለ አሳልፎ መስጠትን ወይ ደግሞ ኤክስትራዲክሽንን እንመለከታለን። እንደምናውቀው ሁላችንም ኢትዮጵያ ዜጎች በሳውዲ አረቢያ ከ200 በላይ ዜጎች ፍርዳቸውን ያገኙም አሉ፣ ያላገኙ እንዲሁም ደግሞ ሞታቸውን የሚጠባበቁ አሉ እና በዚህ ዙሪያ ስለ ኤክስትራዲሽን ዓለም አቀፍ ሕግ እንዲሁም ደግሞ የዓለም አቀፍ የባህላዊ ልምድ ወይ ደግሞ አሰራር ምን ይመስላል፣ በኢትዮጵያስ ምን አለ፣ ምን መፍትሄ ሳለ የሚለውን እንነጋገራለን ማለት ነው። በኢትዮጵያ ሕግ እንግዲህ የወንጀል ሕጉ አንቀጽ ከ12 ከ16 ጀምሮ እስከ 21 ባሉ ድንጋጌያት ስለ ኤክስትራዲክሽን በግልጽም ደግሞ አንቀጽ 21 ላይ የሚናገር ነገር አለ። ይህም የሚሆነው ኢትዮጵያዊ ሆኖ በኢትዮጵያ ወንጀል ፈጽሞ የሸሸ እንደሆነ መልሳ እንድትልከው ኤክስትራዲሽን ወይ ደግሞ መልሳ እንድትልከው እንድትሰጠው አሳልፋ እንድትሰጠው የሚደረግ ስምምነት ነው። ይህም ደግሞ በሁለትዮሽ ባይላተራል ትሪቲ ወይ ደግሞ የሁለትዮሽ ስምምነት ካለ ብቻ ነው የሚሆነው። ነገር ግን ከዚህ ለየት ያለ ባለው መልኩ ደግሞ አሁን የተፈጸመው ኢትዮጵያዊ ዜጎች ሆኖ በሌላ አገር ወንጀል ፈጽሞ ተብለው የተከሰሱ እንደሆነ ኢትዮጵያ ምን መፍትሄ አላት? አሳልፋ ወይ ደግሞ ዜጎቿን የምትረከባቸው መንገድ አለ የሚለውን እንነጋገራለን። እንግዲህ ከዚህ በፊት ኢትዮጵያ ባደረገችው ዲፕሎማሲያዊ ጥረት ከሳውዲ አረቢያ ወንጀል ፈጽሞ የሞት ፍርድ የተፈረደበትን ሰው አስመልሳለች። እንግዲህ በታሪክ ያስመለሰችው አለ፣ እሱም አንድ ነው። እንግዲህ አሁን ግን ለየት ባለ መልኩ ከ200 በላይ የሚሆኑ ዜጎቿ ነው። ስለዚህ በምን መልኩ እንደመለሰችው ደግሞ በግድያ ወንጀል ተጠርጥሮ ሞት ፍርድ ተፈርዶበት የነበረ ሲሆን ይህም ደግሞ ተበዳይን ካሳ በመካስና ምህረት ወይም ደግሞ እርቅ አፉ ወይ ደግሞ አፉ የሚል የነሱ ባህል የሸሪያ ባህልን በእርቅ በስምምነት የሚፈጸማልና ለተበዳይ ካሳ በመካስ ይቅር ብለነዋል ተብሎ መንግስትም ደግሞ ነፃ ምህረት እንዲያገኝ አድርጎ ኢትዮጵያ ዜጋዋን ተረክባለች ማለት ነው። አሁን ደግሞ ከዚህ በሚገርምና በሚያሳዝን ሁኔታ 200 ወጣቶች በሳውዲ አረቢያ በሞት አፋፍ ላይ ወይ ደግሞ እንደ መንግስት 200 ማለት እንግዲህ እንደ አጋጣሚ ሆኖ በዓለም ደረጃ በዓለም አቀፍ ሁለት ሀገሮች መካከል መልካም የሆነ ዲፕሎማሲያዊ ግንኙነት ባላቸው መካከል እንዲህ አይነት ተግባር ወይም ደግሞ እንዲህ አይነት ድርጊት ተደርጎ አይታወቅም፣ በተአምር ማለት ነው፣ አይደረግም። ሌላውን ቀርቶ እንኳን ምርኮኛ የጦር ምርኮኛ ቢሆን እንኳን እንደዚህ አይደረግም እና በተለይ ደግሞ መልካም የሆነ ጥሩ የሆነ ግንኙነት ዲፕሎማሲያዊ ግንኙነት ያላቸው በተለይ ደግሞ አሰሪና ሰራተኛ እንዲሁም በቆንሲላው በኤምባሲው በተለይ ደግሞ በመንግስታት በሁለቱ መንግስታት በጣም ጥሩ የሆነ ግንኙነት ባላቸው ሀገራት እንደዚህ አይደረግም፣ ታድርገው አይታወቅም። ስለዚህ ኢትዮጵያ ምን ማድረግ አለባት ብለን መፍትሄ ምን አላት ማለት መፍቱ ምንድን ነው ወደ ማለት ስንገባ የመጀመሪያው ኢትዮጵያ በኤምባሲ አድርጋ በፕሬዝዳንቱ አድርጋ እንዲሁም ደግሞ በጠቅላይ ሚኒስቴሩም በኩል ተነጋግሮ በጽሁፍ በደብዳቤም እንዲሁም በአካል በመገኘት ምህረት እንዲያገኙ የመጀመሪያው እንግዲህ ወንጀለኞቹ ምህረት እንዲያደርጉ ስለ መልካም ግንኙነታቸው ስለ መልካም የነበረ ታሪካዊ ዝምድናቸው ምህረት እንዲያገኙ መለመን ነው፣ መጠየቅ ነው። ምህረት የማታደርግ ከሆነ ማለት በሳውዲ አረቢያ መልካም ፍቃድ ነው ይሄ የሚሆነው። ኢትዮጵያ መጠየቅ ነው ያለባት። ሌላ ምንም ህግ ግራውንድ ስለሌለ ማስገደድ ስለማትችል መጠየቅ ነው ያለባት። ከጠየቀች በኋላ ሳውዲ አረቢያ የመጀመሪያው ምህረት ማድረግ ከቻለች ምህረት ታደርጋለች። ምህረት ማድረግ የማትችል ከሆነ ሁለተኛው ኦፕሽን ይቅርታ ማድረግ ማትችል ከሆነ ተላልፎ እንዲሰጥ ቅጣቱ በሀገራቸው ህግ በቤተሰባቸውና ፍትህ በትክክል ፍትህ ማግኘት በሚችሉበት እና በቋንቋቸው እንዲዳኙ ጠበቃ እንዲቀጠርላቸው ሰብአዊ መብታቸውም እንዲከበር ሌላም የሚፈጸም ሞትም እንኳን ሊባል ከሆነ ቤተሰባቸው በቅርብ አይቷቸው ሌላም የሚያገኙት ሁሉ ነገር እንደሚያገኙ ለኢትዮጵያ ተላልፎ እንዲሰጥ መጠየቅ ነው። ይህ ሁለተኛ ኦፕሽን ነው፣ ደግሞ የተሻለም ነው። በኢትዮጵያ የተሻለ ስለሆነ ማለት ነው። እስካሁን ድረስ የሞት ፍርድ ቢፈረድበትም ቅጣቱ በእስርም ስለሆነ የተሻለ ነው ከፈቀደች። የመጨረሻው ኦፕሽን እንግዲህ
ማለት ሳውዲ አረቢያ በራሴ ሸሪዓ ፍርድ ቤት እወስንባቸዋለሁ፣ በዚህ ነው የሚወሰነው የምትል ከሆነ እንኳን ቅጣቱ በሳውዲ አረቢያ እንዳይፈጸምና አፈጻጸሙ በኢትዮጵያ እንዲሆን ሶስተኛው ኦፕሽን ነው። ስለዚህ ከሶስቱም አንዱ ለማድረግ ግን የኢትዮጵያ ጠንከር ያለ ዲፕሎማሲያዊ ግንኙነት እንዲሁም ደግሞ ጠንከር ያለ ከንጉሱም ጋር በተለይ ደግሞ ከንጉሱም ጋር ጠቅላይ ሚኒስትሩና እስከ ንጉሱ። ምክንያቱም ጠቅላይ ሚኒስትሩም ሆነ ንጉሱ ሌላ ምንም ስራ ስለሌላቸው ስራቸው የዜጎችን ደህንነት፣ የዜጎችን ሕይወት፣ የዜጎችን መብት እና ግዴታ ማስከበር እስከሆነ ድረስ ሌላ ከዚህ የበለጠ ስራም የላቸውም። ለአንድ ዜጋ ከዚህ በፊት ለአንድ ዜጋ ነው እንግዲህ በጣም ርብርብ ተደርጎ መንግስቱም ኃላፊነት ወስዶ ከሞት እስከ ምህረት እንዲያገኝ አድርጎ ዜጋውን የተቀበለው እና አሁን ደግሞ በርከት ያሉ ዜጎቻችን በጣም አሰቃቂ እነዚህ 200 ላይ በለውና ክፉ የሚደርስባቸው ከሆነ መንግስት ምን አለ? ምን ሌላ ስራ አለው? አሁን በማህበራዊ ሚዲያ ምንም በመንግስት የተሰጠ መግለጫም የለም። በግም የጠፋበትም አይመስልም። በተለይ የማህበራዊ ሚዲያ አንቂዎች ሰዎች በጣም የተነጋገሩበት ነው። በጣም ደስ በሚል ከመንግስት በላይ ይህ ማህበራዊ ተጠቃሚ ወይ ደግሞ የማህበራዊ ሚዲያ አንቂዎች ሰዎች እየሰሩበት ነው። ነገር ግን ከዚህም በላይ ግዴታ ያለበት ግን መንግስት ስለሆነ ደግሞ ስልጣንም ያለበት መንግስት ስለሆነ ሌላኛው ብንጫጫ የምናመጣው ነገር የለም። ነገር ግን እንደ መንግስት ግን መፍትሄ ማግኘት ይችላል፣ መፍትሄ ማምጣት ይችላል፣ ስልጣንም አለው። በተለይ ደግሞ በዓለም አቀፍ ልምድ ወይ ደግሞ ኢንተርናሽናል ከስተመሪ ለው ህግም ስለሆነ ይህ ኢንተርናሽናል ከስተመሪ ለው በነገራችን ላይ እንደ ህግ ነው የሚያገለግል እና በሁለትዮሽ መካከል በዓለም አቀፍ ምን ሲደረግ ነበር፣ ምን ተደረገ፣ እንደዚህ ተደርጎ አያውቅም ብለናል። በአንድ በሁለት በሶስት ሊደረግ ይችላል። ነገር ግን በጅምላ እንደዚህ የሚጨፈጨፍ ነገር ተደርጎ ስለማይታወቅ በጣምም ግፍ ስለሆነ አሰቃቂም ስለሆነ በእርግጥ ህግ በነገራችን ላይ የኢትዮጵያ ዜጋ በሳውዲ አረቢያ የተከሰሱበት በኢትዮጵያም ደግሞ የሚያስከስስ ወንጀል ነው። በነገራችን ላይ ኤክስትራዲክሽን በሁለቱም ወንጀል መሆን አለበት። ተላልፎ የሚሰጠው ሰው በኢትዮጵያም ወንጀል መሆን አለበት፣ በአረብም ወንጀል መሆን አለበት። በዚህ ምህረት ነፃ የሚያስወጣ ከሆነ ተላልፎ ለመስጠት በጣም ከባድ ነው። ነገር ግን በሁለቱም ወንጀል ነው እና እንደዚህ እንደ አጋጣሚ ሆኖ መልካም ነው። ስለዚህ ይህ መንግስት ቢሰራበት ለመንግስትም ለሚመለከተው አካልም እንዲደርስ ሼር ኮፒ ሊንክ እያደረጋችሁ አዳርሱላቸው። እንዲሁም ደግሞ ይህ ቻናሉም ሰብስክራይብ አድርጉ። እንግዲህ ለዜጎቻችን መልካሙን ሁሉ እንመኛለን። እግዚአብሔር መዋጮውን እንዲሰጣቸው የሁል ጊዜ ጸሎታችን ነው።